ሰላም አለይኩም ወራህመቱላሂ ወበረካቱ ቻናላችን ቤተሰቦች ያው እንግዲህ ትንሽ አረፋ ብለናል መሰለኝ አንድ ጥናት ምናምን ስላለ ተማሪዎች ስለሆነ ትንሽ ማህበረሰቡን ለመርዳት ብለን ነው እንጂ ያው ዋና ስራችን አድርገናል ያዝነው ዞሮ ብቻ። ስለዚህ አሁን ባለፈው እንዳልነው ወደ አርቲፊሻል ኢንተለጀንስ እንጀምራለን ብለን ነበር። ሌላኛው ቢኖርም አሁን በአርቲፊሻል ኢንተለጀንስ ዘርፉን እንጀምራለን ማለት ነው። ስለዚህ ባለፈው እንዳልነው ኢሜል ከፍተናል ባለፈው። ስለዚህ ቀጥታ ወደ ክሮም እንገባለን ማለት ነው። እዚህ ክሮም እንደገባን እዚህ ሰርች ባሩ ላይ ገብተን እንጽፋለን ኢትዮ ኮደርስ ብለን እንጽፋለን ማለት ነው። ከዛ ሰርች መካና ከዛ እዚህ ጋር ከላይ እንደምታዩት ያለውን ዌብሳይት ተጭነን እንገባለን ማለት ነው። ከዛ ነካዋለሁ እዚህ ወደታች ስንወርድ እዚህ ጌት ስታርትድ የሚለው አለ እዚህ ጋር እሱን ነክተን እንገባለን ማለት ነው። ከዛ እንደገባን ወደዚህ ያመጣናል። እዚህ የሚሰጡ ትምህርቶችን የሚያሳየን እዚህ አንድሮይድ ዲቨሎፐር ሚላል፣ ዳታ ሳይንስ ሚላል፣ እዚህ ፕሮግራሚንግ ፋንዳሜንታል ሚላል። እኛ ደግሞ አርቲፊሻል ኢንተለጀንስን የፈለግነው ስለዚህ ወደ አርቲፊሻል ኢንተለጀንስ እዚህ ጋር ኢንሮል ሚለውን ነክተን እንገባለን ማለት ነው። ስለዚህ ባለፈው እኛ ሎጊን ብለን ወይ ደግሞ ገብተናል አካውንት ስለፈጠረን እኛ ቀጥታ ወዴት እንገባለን? እዚህ ጋር ሎጊን ቱ ኮንቲኒው የሚለውን ነክተን እንገባለን ማለት ነው። ስለዚህ እዚህ ጋር አሁን ሳይን አፕ ክሬት ዩር አካውንት ነው የሚለው። አካውንት ያሌላችሁ ሰዎች እዚህ ጋር ባለፈው ያደረግነውን ባለፈው የፖስተነው ቪዲዮ በማየት አካውንት መክፈት ትችላላችሁ። አካውንት ያላችሁ ደግሞ ባለፈው አብረን የፈጠረን ሰዎች ደግሞ እዚህ ጋር ሳይን ኢን ብለን ከዛ ወደ ታች ገብተን ደግሞ ባለፈው ያስገባችሁትን ኢሜል አድሬስ እዚህ ጋር የራሳችሁን ኢሜል አድሬስ እኔ ለምሳሌ ነው ዋበላ ብዬ ነበር ያስገባሁት ይመስለኛል። ስለዚህ ይሄን ነክቼ ፓስወርድን እዚህ ጋር አስገባለሁኝ ማለት ነው። እናንተ ፓስወርዳችሁን አስገብታችሁ ኮንቲኒው ትላላችሁ ወይ ደግሞ ሳይን ኢን ትላላችሁ ማለት ነው። እዚህ ጋር ከስር ሰማያዊ ነክታችሁ ሳይን ኢን የሚለውን ትነካላችሁ። ከዛ አሁን ሳይን ኢን ብለን ገብተናል። አሁን ስታርት ለርኒንግ የሚለውን መማር እንጀምራለን ማለት ነው። ስለዚህ አሁን እዚህ ጋር ከላይ ያለችዋን በምናይበት ጊዜ እዚህ ጋር ጭኛውን ስንነካ እንደዚህ ነክተን ከመጀመሪያ ስለምንጀምር እዚህ ያለችዋን እዚች ጋር ኮርሶቹ እንደ ቻፕተር የሚያገለግሉት ናቸው። እነዚህ ደግሞ አሁን እዚህ ኢንትሮ ቱ አርቲፊሻል ኢንተለጀንስ ኤንድ ማሽን ለርኒንግ የሚለው ላይ ያሉ ሌሰኖች ናቸው አሁን እነዚህ ማለት ነው የምናያቸው። ስለዚህ እኛ ይሄኛውን እንቀይራለን። ይሄን ነክተን ወደ ኮርሷን እንገባለን ማለት ነው። ከዛ ጌቲንግ ስታርት ቢለውን ዌልካም ቱ ዩዳሲቲ የሚለውን እንነካዋለን። እዚህ ስለ ዩዳሲቲ አንዳንድ ነገር የሚሉትን ፋውንደሩ ወይ ደግሞ ያቋቋመውን ሰው ምናምን የሚለው ያው ኔክስት የሚለው እንደዚህ ዝም ብለን ስለ ፕሮግራም የሚነግረን ነገር አለ። 5 ሚሊዮን ኢትዮጵያን ኮዶችን ያው ለማልማት የተደረገ ሲስተም ነው። ያው ነገሩ ፕሮግራም ዲዩሬሽን ደግሞ ምን ያህል ጊዜ እንደሚወስድ ምናምን ይችላል ማየት ይቻላል። ዝም ብላችሁ አንብቡት እናንተ። ከዛው ዊክሊ ስኬጁላችሁን እናንተ ራሳችሁ የምትወስዱ ከሆነ እዚሁ አለላችሁ። ከዛ ዩር ኮሚኒቲ እዛው ኮሚኒቲ ያላችሁ መሰለኝ እሱ ማየት ትችላላችሁ። እዚህ ጥያቄዎች ምናምን አሉ ኔክስት እናያቸዋለን። ብዙ አስፈላጊ አይደለም። ከዛ ክላስ ቱ የሚላለን ኔክስት እናለን። እኛ እዚህ ጋር ሌሰን ሬቲንግ ያው ምን ይመስላል? ይሄ አሁን ቀዩ የምታዩት አሁን እዚህ ጋር መሀል ሌሎችን ኮርሶች ነው ሊመጣ ይችላል። እዚህ ጋር ቀይ የተናደደ ይሄኛው ኖርማሊ ኒውትራል የሆነ ነገር ነው። ይሄ ደግሞ ደስ ያለው ነገር ነው። ኢሞጂው ለምሳሌ እኛ ደስ ያለን ከሆነ ነክተን ዝም ብለን ኢንትረስቲንግ ራሱ ማለት ይችላል ማለት ነው። ከዛ ሴንድ ኢን ደ ኮንቲኒው የሚለውን ነካና ከዛ የጌቲንግ ሄልፕ ምናምን የሚል ነገር ነው። ያልገባችሁ ነገር ካለ እዛው የሆነ የራሱ ቦታ አለው መሰለኝ መጠየቅ ትችላላችሁ።
ከዛ አሁን ወደ ዋናው ፓርት ፈተናል ማለት ነው። ኮርስ 2 ላይ እዚህ ጋር እንደምታዩት ኢንትሮ ቱ ኤአይ አርቲፊሻል ኢንተለጀንስ ኤንድ ማሽን ለርኒንግ የሚለው አለ። አሁን እኛ እዚህ ጋር ነው የምናየው ማለት ነው። ስለዚህ ኦቨርቪው ላይ የሚለውን ላይ እንገባለን። ከዛ ይሄ ዝም ብሎ ያው learn more about how machine learning is to reduce water consumption in this blog post የሚል ነገር አለ። እዚህ ጋር እንደምናየው ኦቨርቪው ያለውን ነገር ምናምን እና መግቢያ ምናምን የምትናገረው ቪዲዮን ዝም ብላችሁ ማውረድ ከፈለጋችሁ እዚህ ጋር ከላይ ያለው ቪዲዮ ማውረድ የምትፈልጉ ሰዎች እዚህ ዳውንሎድ የሚለውን ቪዲዮን ራሱንም አክታችሁ ትራንስክሪፕቱንም ማውረድ ትችላላችሁ ማለት ነው። እዚህ አሁን ትራንስክሪፕት ማለት የሚነበበውን ፓርት ማለት ነው። ቪዲዮን ከሆነ አሁን ሴት የምትናገረው ቪዲዮ ሙሉ በሙሉ ማለት ነው። ሁለቱንም ከፈለጋችሁ ማውረድ ትችላላችሁ፣ ከፈለጋችሁ አንዱ ማውረድ ትችላላችሁ። አሁን ወደ ሌሰናችን እንመለስ። ከዛ ኔክስት እንላለን። አሁን ወደ ዋናው ፓርት የገባን ነው ማለት ነው። ዋት ኢዝ ኤአይ አርቲፊሻል ኢንተለጀንስ የሚባለው ነገር ምንድነው የሚለውን ነገር ለምሳሌ አሁን የሴትዮዋን በምናይበት ጊዜ የተለያዩ ሰዎች ስለ አርቲፊሻል ኢንተለጀንስ ብዙ ነገር ብለዋል። ስለዚህ ለምሳሌ አሁን አንድሪ ሞር ያለውን ነገር በምናይበት ጊዜ artificial intelligence is the science and engineering of making computers behave in ways that until recently without required human intelligence ያው እንደ human intelligence በቃ እንደ ሰውኛ አስተውሎት አርቲፊሻል ኢንተለጀንስ ያው በሰዎች የተሰሩ እንደዚህ አይነት እንትኖች ማሽኖች ምናምን እንደ ሰዎች አስተውሎት ከሰዎችም በላይ የሚሆንበት ጊዜ አንዳንዴ ያለ የሰዎችን አስተውሎት የሚጠቀሙበት ጊዜ ማለት ነው። በቃ በራሳቸው ለምሳሌ አሁን ዲሲዥን ሜክ የሚያደርጉበት በራሳቸው ውሳኔ የሚያስተላልፉበት በቃ የተለያየ ነገር ለምሳሌ አሁን ኤአይን የት እናገኛለን መሰላችሁ? ለምሳሌ አሁን አዲስ ያው ቆይቷል ብቻ ግን ራሳቸውን የሚያሽከረክሩ መኪኖች እኛና ከገባን በኋላ እኛ እናዛቸዋለን። እኛ ሳነዳቸው ራሳቸው የት መሄድ ነው ፈልገው ለምሳሌ አንድ ሰው የትኛውን ቦታ እዛው የተሰጣቸው ካርታ ላይ ያለን ቦታ ነግራቸዋለን። እነሱ ራሳቸው ደግሞ እየነዱ እያሽከረከሩ ይሄዳሉ። አንዳንዴ ከሰው ልጅም በላይ የሚሆንበት ጊዜ አለ ማለት ነው። ስለዚህ የተለያየ ነገር ላይ ለምሳሌ አሁን እርሻ ላይ ራሱ አሁን ይሄ አንድ ገበሬ የትኛው ቦታ ላይ ውሃ በደንብ ማጠጣት እንዳለበት የትኛው ቦታ ላይ ደግሞ ፈርቲላይዘር መስጠት እንዳለበት ምናምን ራሱ የሚወስኑበት ጊዜ ከሰው በላይ ራሱ እና ደግሞ የተለያዩ ነገር እንደ ሰው ራሱ የሚያማክሩ እና የተለያዩ ጥያቄዎችን የሚመልሱ ብዙ ነገር ላይ ተሳትፈዋላችሁ ማለት ነው። አሁን በዛው ላይ ያው የሰው ልጅ እስከ ማሳጣት ድረስ የደረሱበት ጊዜ ነው ማለት ነው። ስለዚህ አርቲፊሻል ኢንተለጀንስ ላይ በተለይ እኛ ኢትዮጵያውያን በዚህ ረገድ ላይ ብዙ መሄድን አይደለንም። በዚህ ላይ በደንብ መሄዱ አስፈላጊ ነው። ስለዚህ እናንተ ይሄኛውን ብቻ ሳይሆን ሌላም ፓርት ላይ ዩቲዩብ ላይ ዝም ብላችሁ ሰርች አድርጉ። በአማርኛ የሚሰሩ ሰዎች አሉ። እነሱንም ማየት አስፈላጊ ነው ብዬ አምናለሁ ማለት ነው። ስለዚህ አሁን እዚህ ቻር ኩዌስችን ነው ጥያቄና የምንጠይቅ ነው። which of this application is used which will define us technology that can automatically learn to detect patterns in data check all that apply የሚላለ ኤአይ የሚጠቀሙ ነገራት ምናምን ሲሪ ቫል የሆነ ላንጉዌጅ ነገር ነው። እዚች ጋር ሲሪ ይጠቀማል። ካልኩሌተር የሚጠቀም አይመስለኝም። ኤአይ አይጠቀምም ካልኩሌተር። ሪፍሪጅሬተር ወይ ደግሞ ፍሪጅ አይጠቀምም። እዚህ ኔትፍሊክስ ሪኮሜንዴሽን ሲስተም የሚባለው አንዳንዴ ሙቪ ኔትፍሊክስ ላይ ሙቪ የሚያዩ ሰዎች ያውን ለምሳሌ አክሽን ሙቪ የሚያይ ሰው ያ ቦቱ ራሱ አክሽን ሙቪ በቃ የሆነ ፎከስ ላይ ነው የሚያተኩረው። አክሽን ሙቪ የሚታይ ከሆነ አክሽን ሙቪዎችን ዝም ብሎ ሪኮመንድ ያደርጋል ማለት ነው ዝም ብሎ። ስለዚህ ይሄኛው የኤአይ ነው። ሁለቱንም እንመርጥና ሰሚት እንላለን ማለት ነው። ስህተት ከሆናችሁ ስህተታችሁን ያሳያችኋል። ስህተት ካልሆናችሁ ደግሞ ያው ትክክለኛ መሆናችሁን ያሳያችኋል። ለምሳሌ አሁን great job these technologies use patterns in existing data to do things like recognize speech Siri ያው ስፒችን ሪኮግናይዝ የሚያደርግ ነገር ነው። generate recommended movies ኔትፍሊክስ አለ። እነዚህን ትሉና ከዛ ደግሞ ኔክስት የሚለውን ትጫናላችሁ ማለት ነው። ከዛ what can AI do የሚለው ነገር ነው። ያው እዩት ብቻ ግን ይሄ አሁን እንደተጠቀስኩላችሁ በተለያየ ነገር ላይ ስራቸውን ይሰራሉ ማለት ነው። አሁን ፈርዘር ሰምንገባ ችግር የለውም። ከዛ AI ዩኒቨርስ የሚለው ፓርት አለ። AI የሆነ እንትን ማለት ነው በቃ ዩኒቨርስ ማለት ነው። Here is a graphic for reference when you are considering the different types of AI, much like a square is a rectangle, but a rectangle is not a square. Many of these categories are refinements of the others. የሚል ነገር አለ። AI ዩኒቨርስ የቪዲዮን ብታዩት ይመረጣል።
የኤአይ ዩኒቨርስ የሚባለው አሁን እዚህ ጋር ከላይ እንትን አርቲፊሻል ኢንተለጀንስ የሆነ ጠቆር ባለ መልኩ እዚህ ጋር አርቲፊሻል ኢንተለጀንስ አለ። እዚህ ጋር ደግሞ የሆነ ማሽን ለርኒንግ አለ፣ ዲፕ ለርኒንግ አለ። እየሰፋ ነው የሚሄደው። ዲፕ ለርኒንግ የሚባለው የሰብሴት ኦፍ ማሽን ለርኒንግ ኢን ዊች መልቲሌየርድ ኒውራል ኔትወርክስ ፍሮም ላርጅ ዳታ ሴትስ የሆነ የተለያየ ዳታ ሴት እንሰጠውና ከዛ ደግሞ በዛ ዳታ ሴት ውስጥ የሆነ የተመረኮዘ የሆነ እንትን ለምሳሌ የተለያየ ኢሜጅ ሰጠነው ያ ኢሜጅ ቀጣዩ ኢሜጅ ወይ ደግሞ ኢሜጁ ምን ሊሆን እንደሚችል ይገምትበት ምናምን። እንደገና ደግሞ ማሽን ለርኒንግ ከፍ ሲል አልጎሪዝሞችን ዛት ካን ለርን ፍሮም ዳታ ከዳታ እንትን ያው የሚማራቸው አልጎሪዝሞች ምናምን በመጠቀም ከፍ ሲል ወደ ማሽን ለርኒንግ ይሄዳል። እንደገና ከዛም በኋላ ደግሞ ከፍ ሲል ወደ አርቲፊሻል ኢንተለጀንስ ይሄዳል ማለት ነው። ስለዚህ ይሄ ኤአይ ዩኒቨርስ የምንለው ነው ባጭሩ ማለት ነው። ስለዚህ እናንተ ቪዲዮ ኒውት እዚህ ቻርት ጥያቄዎች አሉ። ዋት ካራክተሪስቲክስ ዳዝ ዲፕ ለርኒንግ ሃቭ ሚል አለ። ዛ ትራዲሽናል ማሽን ለርኒንግ ዳዝንት ሚል ነገር አለ። ያው ይሄ ባጭሩ ለምሳሌ አሁን ዲፕ ለርኒንግ ከሚጠቀማቸው ነገራት ያው ኒውራል ኔትወርክ ይጠቀማል። ኒውራል ኔትወርክስ ብለን እንትን እንለዋለን እና ደግሞ ኒውራል ኔትወርክን ይጠቀማል። የተለያዩ በቃ ኢሜጆችን ምናምን ለመረዳት ራሱ የሚጠቀም ይሄን ካልን ይበቃልኛ። ብቻ ግን እዛው ሰርች ማድረጉ እናንተ ይሄን ብለን ሰብሚት እናደርጋለን ማለት ነው። ኖርማሊ ችግር የለውም። ኔክስት ብለን የሚለውን እንነካለን ማለት ነው። ከዛ አሁን ቅድም ዲፕ ለርኒንግ ማሽን ለርኒንግ ከዛ ደግሞ አርቲፊሻል ኢንተለጀንስ እንዳልነው አሁን ዋይ ዲፕ ለርኒንግ በሚል መልኩ ዲፕ ለርኒንግ ምን ማለት እንደሆነ ዝቻል ሴትዮዋ በቪዲዮ ነገር ታወራለች። እናንተ ቪዲዮ ኒውት So let's talk a little bit about deep learning, which is used today in many state-of-the-art business applications. In simple terms, deep learning can process and learn from much more data than previous approaches, which with the right data can really improve the performance of a model against a desired outcome. So if you take Siri or Alexa or some of the computer vision facial recognition we've been talking about, this is likely deep learning behind the scenes where you're using huge amounts of 50 years ago. An absolute ton of data that's really hard to all this compute power and data. So the cost here, I'll take for example an iPad. ስለዚህ ባጭሩ ያው ዲፕ ለርኒንግ የተለያየ ዳታ ሴቶችን ሰጠናቸው። በዛ ዳታ ሴት ተመርኩዘው የተለያየ ዲሲሽን ሜክ የሚያደርጉ ይሄ አፕሩቭ የሆነ ፋሻል የሆነ ነገር አፕሩቭ ራሱን ማድረግ የሚችሉ እና ማየን ነገር ነው። እዚህ ከፍሎፕስ የምትሉት floating point operations which computers use to do any calculation from storing text to doing multiplications። ይሄኛው ፍሎፕ የሚባለው ነገር ምንድነው? ያው ኮምፒውተሮች የተለያየ ካልኩሌሽን ለመስራት የሚጠቀሙበት መንገድ ነው። from storing text to doing multiplications ያው ቴክስቶችን ከመያዝ እስከ መልቲፕሊኬሽኖችን ማባዛትን ከመስራት ድረስ የሚደርስ ነገር የሚጠቀሙበት መንገድ ነው ማለት ነው። ስለዚህ ቀጥታኛ ወደ ኔክስት የሚለውን እንነካለን። አይ ቲንክ ያስቸገረኝ ነው መሰለኝ ኔትወርክ። ከዛ ኢንዱስትሪ አፕሊኬሽን ላይ ደግሞ ምን አለው ያው ኢንዱስትሪ እንዴት ነው አፌክት የሚያደርገው ኤአይ የሚለውን ትንሽ በዝርዝሩ ለመጥቀስ ሞክራለች መሰለኝ። So I want to shift gears a little bit and talk about industry applications of AI and how what I'm seeing how that ስለዚህ ያው የኢንዱስትሪ ላይ ራሱ የተለያየ አፕሊኬሽን አለው። ኢንዱስትሪን የተለያየ ለምሳሌ ኤአይ የሚጠቀሙ ኢንዱስትሪዎች የተለያየ ለምሳሌ የመኪና አምራች ድርጅቶች ራሱ በኤአይ የሚያመርቱ ኤአይን ተጠቅመው መኪናን የሚሰሩ ድርጅቶች አሉ። ወደ ቻይና ወደ አውሮፓ ምናምን በምንሄድበት ጊዜ ማለት ነው። ስለዚህ ኢንዱስትሪ ላይ ራሱ ትላልቅ የሆነ ለምሳሌ አንድ ነገር ለምሳሌ አሁን የሆነ to the extent ተሰርቷል ወይ በሚፈለገው ያህል ተሰርቷል ወይ ያ ነገር የሚለውን ራስ ኮንዳክት የሚያደርጉ ማኔጅ የሚያደርጉ እንትኖች አሉ። የአርቲፊሻል ኢንተለጀንስ ወይ የዲፕ ለርኒንግ ውጤቶች አሉ። የተለያየ ነገር ላይ ኢንዱስትሪ ላይ ብዙ ስራ ይሰራሉ ማለት ነው። ከዛኛ ኔክስት ብለን እናልፋለን።
እንዴ ከዛ አፌክቲንግ ኢንዱስትሪ የሚል ነገር አለ። እኛ እዚህ ኔክስት እንለዋለን። እሱም አሁን ካወራ ነው ተያያዥ ነገር ነው ያለው። ከዛ ማሽን ለርኒንግ ኮንሰፕትስ የሚል ነገር አለ። ማሽን ለርኒንግ የሚባለው ደግሞ ምንድነው? ከዲፕ ለርኒንግ ትንሽ ሰፋ ሲል ያለው ፓርት ማለት ነው። ከዛ ኢንተርኔት እስኪ ኒው ቪዲዮን ዝም ብለን So, now we're going to take a little bit of a deeper dive into machine learning specifically. So, what is machine learning? ስለዚህ ማሽን ለርኒንግ ምንለው የኮምፒውተር አልጎሪዝሞች ሆነው ኮምፒውተር የሚጠቀማቸው እነዚህ አልጎሪዝም የሚባለው ፕሮሰስ ማለት ነው። አንድ ነገር ውጤት የሆነ ውጤት ለማግኘት የምንጠቀመው መንገድ ፕሮሰስ ያ አልጎሪዝም። ለምሳሌ አንድ ሰው አሁን የሆነ ምግብ ለመስራት የተለያየ ነገር ሽንኩርት መክተፍ ይኖርበታል ምናምን አይደለ? እነዚህ አልጎሪዝም ይባሉ ፕሮሰስ ማለት ነው አልጎሪዝም ማለት። ስለዚህ እነዚህ ማሽን ለርኒንግ ምንላቸው የኤአይ ውጤቶች ሆነው ኮምፒውተር አልጎሪዝምስ ያው ኮምፒውተር አልጎሪዝም የሚጠቀሙ ዛት ኢምፕሩቭ አውቶማቲካሊ ስሩ ኤክስፒሪየንስ ያው ኮምፒውተር አልጎሪዝም በመጠቀም ያው በጊዜ ሂደት በኤክስፒሪየንስ የሆነ ምን ይባላል በኤክስፒሪየንስ ያው በሚያገኙት ኤክስፒሪየንስ ያህል ኢምፕሩቭ የሚያደርጉት አውቶማቲካሊ ኢምፕሩቭ የሚደረግ ማለት ነው ባጭሩ ማለት ነው። ስለዚህ ሌላ እስኪ Machine learning is a branch of artificial intelligence, simply put by Tom Mitchell, professor in unsupervised learning uses non-labeled. ማሽን ለርኒንግ ቴክኒክስ ከምንላቸው ሱፐርቫይዝድ ለርኒንግ የሚባለው አለ፣ አንሱፐርቫይዝድ ለርኒንግ የሚባለው አለ፣ ሪኢንፎርስመንት ለርኒንግ የሚባለው አለ። ባጭሩ ሱፐርቫይዝድ ለርኒንግ የሚባለው አንዳንድ ነገር ሰተነው ከዛ የራሱን እንትን የሚል ማለት ነው። በቃ ለምሳሌ አሁን ዛሬ አሁን እየዘነበ ቢብል ያው ዛሬ እኛ አካባቢ በጣም እየዘነበ ነበር፣ ደመና ምናምን አለ ምናምን ብንለው ማታ ምን ሊሆን ይችላል ብንለው ለምሳሌ አሁን እሱ ምንድነው የሚለው ያው ማታ ሊዘንብ ይችላል አይነት ነገር ያው በተሰጠው ነገር የወደፊቱን ነገር የሆነ እንትን ማድረግ ገስ ማድረግ ማለት ሱፐርቫይዝድ ለርኒንግ ምንለው። አንሱፐርቫይዝድ ለርኒንግ የሚባለው የሆነ ምንም ነገር ሳንሰጠው ለምሳሌ አሁን እኛ ሰፈር አሁን ከሰዓት ምን ፀሐይ ሊሆን ይችላል ወይስ ደመና ሊሆን ይችላል ብንለው ምንም ነገር ሳንሰጠው ይሄ አንሱፐርቫይዝድ ለርኒንግ ይባላል ማለት ነው። ሪኢንፎርስመንት ለርኒንግ የሚባለው ደግሞ ይሄ ሪዋርድ እና ፐኒሽመንት እያገኘ ለምሳሌ አሁን ራሱ የሚያስተምርበት መንገድ ማለት ነው። ለምሳሌ አሁን የሆነ ጨዋታ ለምሳሌ እየተጫወተ አሁን ጎል ቢቆጠርበት ይሄኛው ለሱ ውርደት ነው እንደዛ ማለት ነው። ስለዚህ ጎል በዚህ በኩል አሁን በቀኝ ሲመታበት በግራ ቢወድቅ ጎል ይቆጠርበታል። ስለዚህ እሱ በቀኝ ሲመታበት በቀኝ መውደቅ እንዳለበት የሚማርበት መንገድ ሪኢንፎርስመንት ለርኒንግ ተብሎ ይጠራል ባጭሩ ማለት ነው በቃ። ስለዚህ ወደ ቀጣዩ ኔክስት የሚለውን እንልካለን ማለት ነው። እናንተ ወደ ውስጥ በደንብ ገብታችሁ አሁን ይሄኛውም ላይ ይገባል ወደ ውስጥ በደንብ ነክታችሁ እንትገብታችሁ ማየት ይጠበቅባችኋል። ቪዲዮንም ደግሞ እዩት። በአማርኛ የሚሰሩ ሰዎች ካሉ ደግሞ ዩቲዩብ ላይ ሰርች አድርጋችሁ አስፈላጊ ትምህርት ስለሆነ ማለት ነው። ይሄ አፕሮቻቸውን ያው ሱፐርቫይዝድ እና አንሱፐርቫይዝድ ለርኒንግ የሚል ነገር ነው ያለው። ሱፐርቫይዝድ ለርኒንግ ኤንድ ዲስክሪት ዳታ ሚንስ ዛት ዩ ሹድ ዩዝ algorithm to solve this task። ያው ሱፐርቫይዝድ ለርኒንግ እና ዲስክሪት ዳታ ግንኙነት አላቸው። ዲስክሪት ዳታ ማለት መቁጠር የምትችሉትና የሆነ የተገደበ የሆነ አማውንት ያለው ነገር ማለት ነው። ለምሳሌ ኮንቲኒዩስ ዳታ የሚባለው ደግሞ ኒውሜሪካል የሆነ ቁጥራዊ ዳታ ምናምን ሆኖ ላርጅ ሬንጅ ኦፍ ቫልዩስ እና ደግሞ ኮንቲኒዩ ያደረገ እየቀጠለ የሚሄድ አይነት ነገር ሲሆን ነው ማለት ነው። አሁን እዚህ ጋር ጥያቄ አለ። what kind of algorithms should you use to estimate closing price አለ። you can assume that you are given some training data about closing prices. a single price of data includes the price of a piece of clothing in dollars and cents, the material and the color of the piece and the clothing brand. ያው የክሎዚንግ የልብሱን ፕራይስ ወይ ደግሞ ዋጋ እንዴ በምን መንገድ መገመት ይችላል የሚል ነገር ነው ያለው። ያው ስለ ልብስ ፕራይሶች ወይ ደግሞ ዋጋዎች ምናምን የሆነ መረጃ ተሰጥቷል መጀመሪያ። እንደገና ደግሞ በነገራችን ላይ የእንትን ብቻ ሳይሆን እኛም እንጠቀመዋለን እኮ አሁን እኛ ሪኢንፎርስመንት ለርኒንግ ዞሮ እንጠቀመዋለን። እኛ ከምናገኘው እንትን የሆነ ነገር ስንሰራ ጥሩ ነገር የምናገኘው ከሆነ ያን ነገር መስራታችንን እንቀጥላለን። የሆነ ነገር ስንሰራ ደግሞ መጥፎ ነገር የምናገኘው ከሆነ ያን ነገር ማቆም እንዳለብን እንገነዘባለን። እንደዛው ነው በቃ ኤአይም በዛው ልክ ነው የሚሆነው ማለት ነው። ስለዚህ ኤአይ ብቻ ይጠቀማል ሳይሆን ያው እኛም እንጠቀመዋለን ይሄን ፓርት ማለት ነው። ስለዚህ ይሄኛውን ያህል መረጃ ምናምን ተሰጥቶን ቀጣዩ ደግሞ እኛ ክሎዚንግ ፕራይስ በቤት መንገድ እንትን ላለ የሚል ነገር አለ ያለው። እናንተ ከላይ ስታዩት ያው ብዙ ነገር አለው። በክላሲፊኬሽን ቅድም ዲስክሪት ወይ ደግሞ ሱፐርቫይዝድ ለርኒንግ የሚጠቀመው አለ፣ ክላስተሪንግ አለ፣ ሪግሬሽን አለ፣
ዳይሜንሽናሊቲ ሪዳክሽን የሚል ነገር አለ ማለት ነው። እኛ ሪግሬሽን የሚለውን ነው የምንጠቀመው በዚህ thanks for completing that great ይላል since the price data is continuous in dollars and cents continuous የሚል ከሆነ and you have a noun value that you want to estimate this is a supervised regression task supervised የሆነ መጀመሪያ የተሰጠን እነዚህ ዳታዎች የተሰጡት በሱፐርቫይዝድ ለርኒንግ እንትን መንገድ ነው ማለት ነው። ይሄን ነገር ያው ክሎዚንግ ፕራይሱን መገመት የምንችለው ማለት ነው። ሪግሬሽን የምንለው ደግሞ ስለዚህ አሁን ሪግሬሽን የምንለው ይሄ የሱፐርቫይዝድ ለርኒንግ ሜተድ ነው። የሪግሬሽን የምንለው ምንድነው የሆነ ከየትኛው አሁን የተሰጠን ዳታ ከየትኛው ይመደባል የሚለውን ሳይሆን ከየትኛው ይመደባል የሚለው ወደ ክላሲፊኬሽን ምናምን የሚወስደን። ግን አሁን ይሄ ሪግሬሽን የሚባለው የሆነ መገመት ፕራይስን ለምሳሌ ምን ያህል ይሆናል አሁን እዚህ ላይ ተጠይቀነው እኛ ምንድነው ልብሱ ምን ያህል ብር ይሆናል ብለን ይጠይቀነው። ስለዚህ ይሄኛው የተሰጠን ዳታ አለ። ስለዚህ ሱፐርቫይዝድ ለርኒንግ ነው ብለን አስዩም ማድረግ እንችላለን። ከዛ በኋላ ደግሞ የትኛው መንገድ እንጠቀማለን ሪግሬሽን የሚለውን ያው ምን ያህል ገንዘብ መሆን እንዳለበት ያው የምንገምትበት መንገድ እንጠቀማለን ማለት ነው። ስለዚህ አሁን ክላሲፊኬሽን የምንጠቀመው ግን አሁን የትኛው ልብስ ከየትኛው ልብስ ጋር ይመደባል ምናምን የሚለው እንትን የሚል ከሆነ አሁን ክላሲፊኬሽንን በተጠቀምን ነበር ማለት ነው። ስለዚህ ደግሞ አሁን ቀጣዩ የምናየው ይሄ ክላስተሪንግ የሚባለው ዘርፍ ደግሞ የአንሱፐርቫይዝድ ለርኒንግ የሚባለው ሲሆን ያው ዳታ ምናምን ሳንሰጠው የሆነ ምንም ያህል ዳታ ሳንሰጠው የሆነ ነገር ሰተነው ይሄን ነገር እንደዚህ አድርግ ስንለው ያው የሚከፋፈልበት መንገድ ተመሳሳዩን ከተመሳሳዩ የሚከፋፈልበት መንገድ ክላስተሪንግ እንለዋለን። እሱም አንሱፐርቫይዝድ ለርኒንግ ነው ማለት ነው። ክላሲፊኬሽን የሚባለው ደግሞ ቅድም እንዳልነው መከፋፈል ነው። ሱፐርቫይዝድ ለርኒንግ ነው። ሪግሬሽን የምንለው አሁን ቅድም እንዳልነው ነው። ዳይሜንሽናሊቲ ሪዳክሽን የሚባለው ደግሞ ይሄ ምንድነው የተሰጠውን እንትን የሆነ ሰብሰብ በማድረግ ባጭሩ ማስቀመጥ የሚጠቀምበት መንገድ ዳይሜንሽናሊቲ ሪዳክሽን ብለን እንገልጸዋለን ማለት ነው። ከዛ ወደ ሰብሚት የሚለውን እንነካለን። እሺ ኮንቲኒው ብለን ከስር ኔክስት የሚለውን እንነካለን ማለት ነው። አሁን ከዛ ወደ ሪኢንፎርስመንት ለርኒንግ እንገባለን። ቅድም እንዳልነው ሪኢንፎርስመንት ለርኒንግ ማለት ያው ከሚያገኘው እንትን አንፃር ራሱን በራሱ የሚያስተምርበት መንገድ ያዩ ማለት ነው። አርቲፊሻል ኢንተለጀንስ መንገድ ነው። እሱም ራሱን በራሱ የሚያስተምርበት መንገድ ሪኢንፎርስመንት ለርኒንግ ከሚያገኛቸው እንትኖች ፊሎች በመመርኮዝ ማለት ነው። ለምሳሌ ነገር ሲሰራ ጥሩ ነገር የሚታይ ከሆነ አንድ ነገር ሲሰራ ደግሞ መጥፎ ነገር የሚታይ ከሆነ ኮንክሉድ የሚያደርግበት መንገድ ይሄኛው ማሽን reinforcement learning ብለን እንጠራዋለን ማለት ነው። Human in the loop refers to having a human mediator or data analyzer that can help with quality control of a product የሚባል ይሄኛው human in the loop የሚባለው human የሰውኛ ሞዴሬተር ሆኖ ያው ዳታ አናሊሲስ ነው that can help with quality control of a product የአንድ ፕሮዳክት ወይ ደግሞ የአንድ ምርት ኳሊቲ ወይ ደግሞ እንዴት ነው የሚለውን ነገር ኮንትሮል የሚያደርግበት መንገድ ነው። እዚህ ኔክስት ብለን እንደገና ወደ ቀጣይ ወደ ኒውራል ኔትወርክ ቅድም እንዳልነው ኒውራል የሚባል ዲፕ ለርኒንግ የሚጠቀመው ነው። የተለያዩ ኔትወርኮች ናቸው ያው እንደ ዳታ የሚጠቀማቸው ማለት ነው። ያው እዩት ብቻ ያው ወደ ኔክስት ብለን እንቀጥላለን ማለት ነው። ብዙ እንትን ማለት የለብንም ያው ቶሎ ፈጠን ማለት አለብን ማለት ነው። እሺ ከረንት ስቴት ኦፍ ኤአይ የሚለው ደግሞ ፓርት ያው አሁን ኤአይ ያለ አርቲፊሻል ኢንተለጀንስ ያለበት እንትን ቦታ በጣም ከፍተኛ ቦታ ነው። ብዙ ቦታ ላይ እየተጠቀሙት ነው አርቲፊሻል ኢንተለጀንስ ነው። እዚህ ጋር ምስሉ ላይ እንደምታዩት ራሱ ሰልፍ ድራይቪንግ ካርስ ምንላቸው እነዚህ ያው ሰልፍ ድራይቪንግ ራሳቸውን መንዳት የሚችሉ መኪናዎች ራሱ የሚመረቱበት እና ደግሞ የተለያየ ነገር ላይ ራሱ አፕሊኬሽን እንዳላቸው ያሳያል ማለት ነው። ስለዚህ ቪዲዮውን እዩት እናንተ። እኛ እዚህ ኔክስት እንላለን ማለት ነው። ይሄ አውትሮ ነው። ስለዚህ አሁን ኮርስ 1ን ጨርሰናል ማለት ነው። አውትሮ ማለት ኮርስ 1 ላይ ያየናቸው ነገራት ይሄን ይመስላሉ። ስለዚህ በቀጣይ ቪዲዮ ደግሞ እዚች ጋር አሁን ነክተን ቀጣይ ቪዲዮ እዚች ጋር አሁን ኢንትሮ ቱ ኤአይ እንደሚልን የሚለው ይሄን ነክተን አሁን እዚች ቀጣይ እንትናችን ኮርሳችን የሚሆነው እዚች ጋር እንደምታዩት ኮርስ how to use ChatGPT ስለ ChatGPT ቀጣይ የምናወራ ይሆናል ማለት ነው። ChatGPT እንዴት መጠቀም እንዳለባችሁ ለምን እንደምትጠቀሙት ምናምን የሚለውን ነገር ቀጣይ እናየዋለን። ስለዚህ ያው አሁን እንደጨረሳችሁ አሁን 14% ደርሳችኋል። ከላይ እንደምታዩት አለ ያለ የአርቲፊሻል ኢንተለጀንስ ትምህርትን 14% ደርሳችኋል። ቀጣይ ደግሞ ያው ስንት ፐርሰንት ይቀራል ማለት ነው?
86% አካባቢ ይቀራችኋል። ስለዚህ 86%ን ያው ከኛ ጋር ትቀጥላላችሁ ያው እንግዲህ። ስለዚህ አሁን እዚህ ጋር እንደምታዩት ሁሉም ራይት ነገር ነው እንደጨረሳችሁ የሚያሳይ ነገር ነው ማለት ነው። ስለዚህ ለቀጣዩ ትምህርት ኔክስት ብላችሁ ያው ስለዚህ ይሄኛው ሌሰን ምን ይመስል ነበር ምናምን የሚል አይነት ነገር ነው። እኛ እዚህ ጋር ባለፈው እንዳየነው ደስ የሚል ነገር ነው፣ ብዙ ነገር አስተምሮናል፣ ኢንተረስቲንግ ብለን ሴንድ ኤንድ ኮንቲኒው ብለን ነው ኔክስት እንላለን ማለት ነው። እሺ ቻትጂፒቲ እሺ ፋይን እንበለው በቃ። አሁን ወደ ለቀድሞ ሌሰን ነበር፣ አሁን ደግሞ ለሚመጣው ሌሰን ነው። እሺ እዚህ እንደምታዩት ዋት ኢዝ ቻትጂፒቲ የሚለው እንጀምራለን በቀጣይ ኮርሳችን። ስለዚህ ይሄ ኮርስ አሪፍ እንደሆነ አስባለሁኝ። ስለዚህ እናንተ ማድረግ ያለባችሁ እዚሁ ላይ መቆም ብቻ ሳይሆን እናንተ ይሄን በመጠቀም ኤአይ ያለበትን ስቴት እንዴት የኤአይ ዘርፎች እንዴት እንደሚሰሩ ምናምን ያለውን ነገር ዩቲዩብም ላይ ምናምን ለመከታተል ሞክሩ። በመጨረሻ ወሰላሙ አለይኩም።